ምሽቱን ሌላ ዓለምን ሰቅዞ የሚይዝ ዜና አሰምቷል። ይኸውም የኢራን የፓርላማ ውሳኔና የአሜሪካ የመጨረሻ ያለችው ማስጠንቀቂያ ነው። የኢራን ፓርላማ በዛሬው ዕለት አሜሪካ የፈጸመችውን ጥቃት ተከትሎ ስብሰባ ካደረገ በኋላ አመሻሹን ባሳለፈው ውሳኔ የአሜሪካ በርካታ ነዳጅ የሚያልፍበትን የዓለማችንም 20 በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበትን የባህር ሰርጥ የሆርሙዝ የባህር ወሽመጥን ለመዝጋት ውሳኔ አሳልፏል። የፓርላማው ውሳኔ መተላለፉን ተከትሎ መግለጫ የሰጡት የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቃል በቃል እንዲህ አሉ። እውነትም በፓርላማው እንዳጸደቀችው ኢራን የሆርሙዝ የባህር ወሽመጥን የምትዘጋው ከሆነ ኢራን እውነትም ራሷን በራሷ እንዳጠፋች ትቁጠረው። ከዚያ በኋላ የሚወሰደው እርምጃ እድሜ ልኳን የማትመልሰው ነው ሲሉ ዝተውባታል። የኢራን ፓርላማ ይህንን ውሳኔ ያሳለፈው አሜሪካ እስራኤልን በማገዝ በኢራን 3 የኒውክሌር ማብላያ ተቋማት ላይ ግዙፍ ወታደራዊ እርምጃ መውሰዷን ተከትሎ ነው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኒው መሪ አያቶላ አሊ ካሚኒ በሚያሳልፉት የመጨረሻ ውሳኔ ነው።